እነ ሂክማ እነ ነስረላ ግን ሰልችቶናል አይነት ነገር አሉኝ። በቃ የፍቅርና የፉአድ ነገር የልጅ ነገር ሆኗል። ያው ተረቱም የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ነውና ሆኗል። ወይ ፍቅር በስላለች ወይ ፍቅር ጥሬ ሆናለች። ማን እንደበሰለ ማን ጥሬ እንደሆነ አናውቅም፣ ከሁለቱ ማለት ነው። ሰላም እንደምን አላችሁ? ውድና የተከበራችሁ የቺስ ቲዩብ ቤተሰቦች፣ የኛ ቤተሰቦች እንደምናችሁ፣ እንዴት ናችሁ? እኔ በጣም ደህና ነኝ። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። አለን ይኸው አለን እስካሁን ድረስ። ቤተሰቦቻችን ለጤንነታችሁ ለደህንነታችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ ሁላችንም እስካሁን ድረስ ደህና ነን አለን። እንግዲህ ቤተሰቦቻችን ዛሬ በአዲስ ቪዲዮ በአዲስ ሀሳብ በአዲስ ኤነርጂ ከች ብያለሁኝ ማለት ነው። በመጀመሪያ በጣም ይቅርታ ማለት የሰሞኑ ተደጋጋሚ አንድ ሎኬሽን ላይ አንድ ቦታ ላይ ብቻ ነው ቪዲዮ እየሰራሁኝ ያለሁት። ቤተሰቦቼ በጣም ይቅርታ፣ ቤተሰቦቻችን በጣም ይቅርታ እንጠይቃለን። ማለት ያው ያለንበት አካባቢ ጥሩ ስላልሆነ ማለትም ወደ ውጭ ወጥቶ ለመስራት ሰዓቱም ጥሩ ስላልሆነ ለእኔ እየተመቸኝ ስላልሆነ ነው እንጂ በጣም ሀገሪቱ ያለሁበት ሀገር በጣም አሪፍ ላይ ነው። በጣም ደስ የሚል ነው ያለሁበት ሁኔታ እና ለዛ ነው በአንድ ቦታ በአንድ አካባቢ ላይ ሆኜ ቪዲዮ እየሰራሁላችሁ ያለሁት እና ሀሳቤንም እያጋራኋችሁ ያለሁት ቤተሰቦቼ። ከዚህ በኋላ ግን ይህን አይነት ነገር ላልሰራ ለራሴ ወስኛለሁኝ። ማለት ግሬት ሀሳቦችን ላልሰራ በጣም ወስኛለሁኝ። ቀድሞውኑ ቤተሰቦቻችን መጀመሪያውኑ እናንተ ጋራ እንዳንመጣ ወይም ደግሞ እናንተ ጋራ በራሳችን ኢነርጂ በራሳችን ሀሳብ በራሳችን ኮንተንት እንዳንመጣ ለሆንበት ዋነኛ ምክንያት የጓደኞቻችን አለመስማማት፣ የጓደኞቻችን ሰላም ሆኖ ወደ ተስተካከለ መንገድ አለመግባት ነው እና ከዚህ በኋላ ግን ብዙዎቹ ጋር ጓደኞቼ ጋር ደውዬ እነ ነስረላም ጋራ እነ ኤልሳም እነ ሂክማም ጋር ደውዬ ጠይቄ አውርቻቸዋለሁ። ማለት ተስፋ ወደ ማጣት ደረጃ ነው የደረሱት እነሱ። ማለት እነሱም የሆነ ጥረት እያደረጉ እንደነበረ ባለፈው ነግሬያቸዋለሁ። በተለይ ሂክማ አዲስ አበባም ድረስ ሄዳ የሆነ ነገር ይዛ እንድትመጣ ልታስታርቅም እንዳሰበች ምናምን ነግሬያቸው ነበረ። አሁን ግን ተጨባጭ ነገር እያገኘች ያለች አይመስለኝም። ሳወራት ተደዋውለን ነበረ። ሳወራት ብቻ ይሄን ሀሳብ አናወራ አይነት ነገር እያለችኝ ያለችው እና ሌሎቹም ጋር እንደዚሁ ራፍሊ ከላይ ነካ አድርጌ ነበረ እና ትንሽ የፍቅርና የፉአድ ነገር የልጅ ነገር ሆኗል። ያው ተረቱም የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ነውና አንደኛው በስሏል፣ አንደኛው ጥሬ ሆኗል። ፉአድ ወይ በስሏል ወይ ደግሞ ጥሬ ሆኗል። ወይ ፍቅር በስላለች ወይ ፍቅር ጥሬ ሆናለች እና የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ ማለት ይሄ ነውና ማን እንደበሰለ ማን ጥሬ እንደሆነ አናውቅም፣ ከሁለቱ ማለት ነው። እና ጓደኞቻቸውንም ላልተፈለገ ቦታ ላይ እንዲወድቁ ሆነዋል ብዬ ነው የማስበው እና ቢቻል እነሱ በራሳቸው ነገር ቢመጡ ወይም ደግሞ ለይቶላቸው ቢመጡ። ሰሞኑን ፉአድ በቃ አትፈልጉኝ፣ እንደዚህ አይነት ነገር እንድንሰራም አትጥሩኝ ምናምን አይነት ነገር እያለ ነበር። ግን የሚሆን አይመስለኝም። ካልተጣራ ነገሩ ልክ ካልገባ ካልተስተካከለ አይሆንም አይመጣምና ይስተካከል። ቢሆንም በይቅርታም በመተላለፍም ያለ ነገር ነው፣ ትልቅ ነገር ነው እና ቤተሰቦቻችን የቺስ ቲዩብ ተከታታዮች ከዚህ በኋላ እንዲህ አይነት ሀሳብ ባልሰራ እንዳይደብራችሁ። እንደዚህ አይነት ስለነሱ ስምም ባላነሳ ቅር አይበላችሁ። ማለት በጣም ብዙ ችሎታ ያለን ሰዎች ነን እኛ። በጣም ብዙ ነገሮችን መስራት እንችላለን። እነ ሂክማ እነ ነስረላ ግን ሰልችቶናል አይነት ነገር አሉኝ። በቃ ደክሞናል፣ በተለይ ሂክማ ደክሞኛል አይነት ነገር ነው እየሰማሁኝ ያለሁት ከሷ። በግልጽ እንደዚህ ቃል በቃል አላለችኝም እንጂ አባባሉ ወደዛ ነው ለኔ። እና ቤተሰቦቼ እኔም በበኩሌ እንዲህ አይነት ሀሳብ እንዲሰራ አልፈልግም። እንደዚህ አይነት ነገር ባይሰሩ ደስ ይለኛል። በቃ ከዚህ በኋላ እነሱን እኔ ለመተው ወስኛለሁ። ማለት ጥሩ ወዳጆች ነን፣ ጥሩ በጣም ቤተሰባዊነትን ያጠነከረን በውስጣችን ወንድማማችነት እህትማማችነት ያለፈብን ሰዎች ነን። አብረን ነበር በጣም አሪፍ ነገሮችን ያሳለፍነው። አይሆንም ካሉ ግን በቃ እንተዋቸዋለን። ትተናቸው የራሳችንን ሀሳብ የራሳችንን ኢነርጂ የራሳችንን አቅም
ማሳየት ነው ለሰው። እና ቤተሰቦቻችን ከእንግዲህ ወዲህ ስለ እንደዛ አይነት ነገር አንሰራም፣ እኔም አልሰራም፣ ለመስራትም ሀሳብም ትቼያለሁኝ። ዛሬ ይሄንን ቪዲዮ የሰራሁትኝ ወይም ይሄንን በዚህ ነገር የመጣሁት በቃ እንዲህ አይነት ነገር የነበሩትን ሙሉ ለማጥፋት አስባለሁ። ከዚህ በፊት የሰራኋቸውን ቪዲዮዎች ለማጥፋት አስባለሁ። እለት እለት የምንሰራው ቪዲዮ እለት እለት የምንለቀው ቪዲዮ ሰውን ለማስታረቅ እንጂ የተለየ ሀሳብ የሚሰጡ ሰዎች እንዲኖሩ አልነበረም። ኮመንት የምታደርጉ ሰዎችም ደግሞ የተለየ ኮመንት ባለየ ኮመንት የሚጽፉ ሰዎች አሉ። አላስፈላጊ ኮመንት የሚጽፉ ሰዎች አሉ። እሱንም ቢሆን እኛ ይቅርታ አድርገናል። ከዚህ በኋላ እንግዲህ ስለሌሎች ሰዎች ወይም ደግሞ በቃ ስምምነት የማይፈጠር ከሆነ የኛ ንግግር ዝም ብሎ አድማጭ የሌለበት ሬዲዮም እንደመክፈት ነው እና ከዚህ በኋላ እንደዚህ አይነት ነገሮችን አልሰራም። እኔ በግሌ ለመስራት አስባለሁ። የተለየ ነገር ከሌለ ምንም ነገር አልሰራም። አስታርቃቸው እንዲያርጓቸው እያላችሁም በውስጥ የምታናግሩን ሰዎች በጣም ይቅርታ። ፍቅርና ፉአድን አስማሙልን የምትሉኝ ሰዎች በጣም ይቅርታ። ስላልቻልኩኝ ወይም ደግሞ የሆነ ነገር ማድረግ ስላልቻልን ፈጣሪ በእኛ መስራት አልፈለገም። ፈጣሪ በራሱ ሰዓት የእነሱን ጉዳይ ያስተካክል ነው የምለው እኔ በግሌ። በጣም ይቅርታ ተከታታዮቻችን፣ የቺፕስ ቲዩብ ቤተሰቦች በጣም ይቅርታ። በመጥፎም አስመስለን በጥሩም አስመስለን እነሱን ለማስማማት ለማስታረቅ አስበን ነበረ። ብዙዎቻችሁ ያው ሀሳብ ትሰጣላችሁ በውስጥ በጣም ብዙ ሰዎች በውስጥ እንዲህ እየተፈጠረ ነው ምንድነው ምናምን ያላችሁ ትጠይቁኛላችሁ። በቃ በጣም ይቅርታ ቤተሰቦቻችን። ሌላ ነገር ሌላ ሀሳቦችን እንሰራለን ማለት ነው። እናንተን የሚያዝናኑ ለእናንተ የሚገቡ ነገሮችን እናደርጋለን ማለት ነው። እኔ በግሌ ከቺፕስ ቲዩብ ጓደኞቼ ጋር በጋራ በመሆን ለማድረግ እንሞክራለን። ሌላውን ግን ፈጣሪ እንግዲህ መልካሙን ያሳየን፣ መልካሙን ያሰማን፣ መልካሙ ሁሉ የሚገጥመን በጎ ጊዜ አድርግልን እላለሁኝ። ስለተከታተላችሁኝ ስላደመጣችሁኝ በጣም አመሰግናለሁ። በጣም እናመሰግናለን። ሌላ ቪዲዮ እስክንገናኝ ድረስ ሰላማችሁን እንደ ምድር አሸዋ እንደ ሰማይ ከዋክብት ፈጣሪ ያብዛው። ሰላም ሁኑልኝ።